አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉም ሰላም ነው እላችኋለሁ። እናንተስ እንዴት ናችሁልኝ? ስራስ እንዴት ይዟችኋል? እንግዲህ ያለንበት አብዛኛው ልጆች ያለንበት ሁኔታ እናውቀዋለን። ያው የምንሰራው ሁላችንም የሚገጥመን ያለንበት ሁኔታ ስለሆነ እናውቀዋለን። እያንዳንዳችን ውጣ ውረዳችን የምናሳልፈውን የምንሰራውን የምንሆነውን ሁሉ ያው እንረዳዋለን ማለት ነው። እና ዛሬ ምን ሀሳብ ነው ይዤ የመጣሁት መሰላችሁ? ብዙ ቦታ ብቻችን ስራ አይገጥመንም። ብቻችን የምንሰራ ልጆች አለን። እንዲሁ ቀለል ያለ ስራ የምንሰራም አለን፣ ከባድ ስራ የምንሰራም አለን። ትልቅ ቤት ሆኖ ደግሞ ከሁለት ሰራተኛ ጋር ተጨምሮልን የምንሰራ ልጆች አለን። እና ስንሰራ ወይ የራሳችን ዜጋ ሊሆን ይችላል፣ ሌላ ዜጋ ሊሆን ይችላል። ብቻ ከተለያየ ዜጋ ሊገጥመን ይችላል። ስራችን አይታወቅም የኛ ስራ እና ከማንኛውም ሰው ይሁን ከራሳችን ዜጋም ይሁን ከሌላውም ዜጋ ቢሆን ራሳችንን መጠበቅ አለብን። ራሳችንን መጠንቀቅ አለብን። ለምንም ነገር ጥንቁቅ መሆን አለብን። እኔ አንዴ የገጠመኝ ነገር ልንገራችሁና እዚህ የምሰራበት ቤት ያው ስገባ ሁለት ሰራተኛ ተብዬ ነው የገባሁት። ግን ያው አላመጡልኝም ሁለት ሰራተኛ በሰዓቱ ማለት ነው። ብቻዬን ነው ረጅም ጊዜ የሰራሁት፣ አንድ 5 ወር ምናምን ብቻዬን የሰራሁት። ግን ከዛ በኋላ መጡና አንድ ጊዜ ምን ሆነ መስላችሁ? የኔ አሰሪ ካርድ እንድትገዛልኝ ነገርኳት ማለት ነው። ካርድ እንድትገዛልኝ ነገርኳትን 100 ብር ሰጠኋት። የዚያ ማለት ነው ሰጥቻት የ20 ብር ገዝታልኝ መልሱ ራሷ ተመጣ። እኔ ግን ብዙ ጊዜ ዘርዘር ስለማኖራቸው ኤቲኤም ስለሆነ የተጠቀሙት ከዛ ላይ ይጠቃታል ምናምን እያልኩኝ አልረሳሁም ማለት አልረሳሁትም። እንዴት ይረሳል? አይረሳም። ግን ከዛ ላይ ሰማሽ ነበር ጊዜ ወፈና እሱ መሳሉ ከዛ በኋላ ለውሃ ተሳንደ ደቂቃ ብዬ በቃ ያው በቦኩም ዝም እንዴት ነው አልረሳሁም። እኔ ያውቁም ዝም ያልኩት ግን ትልኝ ማሚያክ ዞታችሁ ዲንታ እንመና ያጣ ያስፈው ያስገኛል እንዳል እና ተፈካስ አሁን ያለዛ ምን ማለት ነው? ብር ተፈካስ እኔ ግን ሰጣሁ ነው እንትን ፈርተ ነው ቤተሰብ ብለኝ ቤተሰብ ብለኝ እንሻ አይን ጥያቄ ኩስ ፊት ዝም ራስ ያስቀጥልና ይቻላል ይጣ ተሽሎሽ እኔ በየዋን ላይ ነው ያለው ሮጥ እንትን ነው ራስ ያስቀጥል ያ ጥሩ እንትን ይፈል ያ ግን ነው ግን ይፈል ለዝም ነው አይመስለኝ ያለው አይን ተጣለ ላይ አይሶ ተጣለ ለምን አረ ለምን ነው ያለው ብዙ ይሳው ላይ ታችን ክልም ፎስ በሰማ ለሰማ ነው ተዘንገኝ መስዋዕት ያለው እና ነው እኔ ጠይቅ ነው ጠይቅ ግን ያለው ግን ነው ያሰለ ስለዚህ ቶቤ እዚህ ተቀጣ ስንጣጣ ሰላ እኔ ያለው ልጅ ታውቃለሽ ደሽ ምን ማለት ነው ስማሽ ነው ነው ኢንካሲ ነው ደሽ ነው ነው ማለት ነው ነው ለምን ሳንተ ጆች ነው 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 ገርባም ጃው ይለሽ ያለው በንክሽ ስለዚህ ነው ወደ ዘር አውጥቶ ማታም ሶይታ ሲወለ ከነ ምን በስራ ያን ፈማ ያለው ችን ብዙ በላስ ነው ሲመስ ለዚህ ነው ዳራ ነው ሶይታ ታም ነው 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 ያው እዚህ ባለው ነው 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 ከየፈል ከላ ፈላ ግን ላሽ ግን ማጥቶ ምን ነገር ከሰጠ ነው ያለው ለዚህ ነው 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 ዞር ነው በቃ ከስሉ ነው ነው ሽንከቱ ምን ከሽ ይሰፋ ካለ ነው በጣም ማለት ነው ብዙ ነው ይሳን ይሳን ሰው ልጅ ሰው ለሰንራ እዚህ ግን ባባልና ነገር ሰማና እዚህ ብዙ ነው ለኔ አንቺ ላይ ፈተኛ ልጅ ሰው እንደመጣች ስለመሄድ አትፈልግም እንዴ ተዛዝ እያንዳንዱ ዝርዝር አድርጎ ሰው አውቁ ቢሰራ ነው ደስ የሚላት። ስለዚህ አንቺ ንገሪያቸው። ቁጭ ያለ ሰራተኛ አዲስ ሲመጣ ደግሞ ሲነገረው አይፈልግም። እንዲያስር ሆነችብኝ ነው የሚለው። አይስማማም። እኔ ብዙ ጊዜ እኔ አልፈልግም እንደዚህ አይነት ነገር። አንቺ ራስሽ የሚሰሩትን ነገር ሂጂና ንገሪያቸው። ስልክ ደውለሽ ንገሪያቸው። እኔ እንኳን አሁን ውጭ ሲወጡ የውጭ ፈጣይር ምናምን ስሪ ራሱ ካለችኝ ማለት ነው ስሪት ትለኛና እሷ መተታግዝሽ ትለኛለች። ፎቅ ያሉት መተያግዙሽ ስትለኝ ማለት ነው ደውለሽ ንገሪያት። ወርደሽ አግዣት በይና ደውለሽ ንገሪያት እንጂ እኔ ወጥቼ ነይ ስራ አግዥኝ አልልም ነው የምላት። አልልም። የፈለገ ነገር ቢወድቅ ቢቆሽሽ ልብስ በደንብ ባይተኮስ ምንም በቃ አይመለከተኝም።
ራሷ ትናገር፣ ለራስሽ ተናገሪ። ለምን የመጀመሪያ ጊዜ ሁሉን ነገር እሺ እያልኩኝ ስናገራቸው አንቺ መዳም ምናምን ማለት ጀመሩ ማለት ነው። ከዛ ነገርኳት ሴት ይሆን እንደዚህ ያሉኝ ስለሆነ አንቺ የምትፈልጊ ነገር ራስሽ ንገሪያቸው፣ እኔ አይመለከተኝም። ከዛን ወዲህ ማለት ነው ራሷ በቃ የምታዘውን ነገር ምናምን ትፈልገውን ነገር ታስረዳውን ነገር ራሷን የምትነግራቸው። በዚህ አጋጣሚ ደግሞ አንድ በየወሩ ይመጣል ይሄዳል፣ ይመጣል ይሄዳል። ሴት ትንሽ ጸባይ አስቸጋሪ ነው። ከዛ አንዷ መጣችና ሁል ጊዜ ምን ታደርጋለች? እኔም በጣም እጠነቀቃለሁ በምግብ ማለት ነው። ምግብ ሽታ ስለሚሉ እንዲህ ጭር ባለበት ለምሳሌ እንቁላል ሰርቼ የሆነ ነገር አድርጌ የሆነ ነገር ሲጀምር ስቅቅን ነው የሚያደርገው። ምግብ እየበላችሁ አሁን ምግብ በቃ እንቁላል እንኳን አምራችሁ እየሰራችሁ አስቡት። ቤተሰቡ ሁሉም ምንድነው ሽታ 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 ብሎ ሲመጣ እንዴት ነው የሚያሳቅቃችሁ? የሰራችሁትን ምግብ ራሱ ድፊ ድፊ ነው የሚያስበላችሁ። እና ያው አትቢ ማለት እኮ ነው። ቡና እንኳን አፍልተሽ ሻይ ሽታ ስለማይኖር ነው እንጂ ሻይ አፍልተሽ ራሱ ይጠይቁ ይችላል። ቡና ራሱ አፍልተሽ ምንድነው ሽታው የሚል ጊዜ አለ ማለት ነው። እና ጓደኛዬ አሁን ምሳሌ ላይ ያቆም ማለት ነው ወላሽ ሁሌ ከፎ ሳይላስ ለታል ጋር በመሰው ለብታን ካለ መስራች ነው ያለው ይስት ነው ማለት ልክ ይሳል ነው ረካና ምሳ እና ራሽና ይላል ወዱ ሽታ መስከረ ነው እንዘን ተከሰው ተቀበሉ ነው ያለው ቦታ ነው ሽታ አይደለም ያለው ሽታ ወይ አጋታ ነው ሲንሱ ኮንሳ ስለዛ ነው ዲና ሳይ ካሉ ሳይል ነው ማለት ነው እንቀጥሉ ለልጅ ወጥ ይስተሳል ይላል እና ሁሉ ወላሽ አድርግ ፈጥራ ይሄ ነው ማለት ነው ካሽ ነው ያለው ማለት ነው ግን እንትለቀይ ከዛ ያና ይሄን ምን ነው ያንተ ከዛ ለሰም ይላል መስገድ ነው ዳር ነው ከዛ ነው እሱ ያለው ማለት ነው በላሳጭ አባ ቤስታር ቤስታር ሄኖች ከሊበሩ ሰላሳ ሰላሳ ነው ለሰ ነው 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 ይሄን ለምን ነው ዛሬ ነው ሁሉ ለአሳች ነው ፍሉስ አለ ፋን እኔ ነው ለአንተ ስሞት ነው ተቀመጠ ነለ አይ በላን ባው ከበለው ከሆነ ነው ካቢው ከሰበ ተሳክለት መጋሽ ሶርት ላይ ነው እኔ ነው ለስኪን ፈክ ይባላል ስለዚህ ላይ ምን ነው ማለት ዝግ ሰላም ነው ነው ለጥሮች ለሌላ ነው ነው ተሰለ ሳይሰው እኔ ነው ባው ያለው በጣም ከበረ በዛ ነው ቪዲዮ በሚሰራው ቪዲዮ ተወና ቪዲዮ እና ለዚህ ስለዚህ ነው ሰዓት ያለው በጣም ነው ላይ ነው ዲሳ ነው ዲሳ እንደ ነው 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 እኔ ብዙ ዲያ አንፋ ማናስ ነው ያን በተሽ ነው ፈሩ ነው ነው ዘንበሉ እንዴ ነው ከነና ሸንኩ ሲል ነው ነው ወደ ኒውዮርክ ላይ ብዙ በጣም ተነሳ እና አንዴ ነው ከሳና ምን ይወጣው ወደ ኦክቲ ይደልጠኛል ማለት ነው እንደዚህ ቤት ማለት ነው ዝቅ የሚያደርጉ ቤቶች አሉ ግን በተቻለ ከምግብ ከራሳችን ራሳችንን ጠብቅ ራሳችን ጥንቁቅ መሆን የራሳችን ስርዓት አስጠንጠን የራሳችን ቦታ ስርዓት አስጠንጠን ራሳችን ጥብቅ አድርገን እንስራ። ራሳችን ደግሞ በምግብም ቢሆን ራሳችን አንዱ ጋር እኛ በስራ በቃ ጽዳት ጨርሼ ሽንት ቤቱን አጥቤ ለእነሱ ቁርስ የሆኑ ነገር እያለን ብዙ ሰው ስንጠይቅ በጠዋት ሻይ ወይ ቡና ይጠጣና ስራውን ነቃነቀርኩ ይሰራል። ከዛ ልክ እነሱ ምሳ ምናምን ሲበሉ ቁርስ የሚበላ ሰው አለ። አርፍዶ ማለት 6 ሰዓት ቁርስ የሚበላ ሰው አለ። እሺ አርፍዶ የሚነሳ ሰው ላይደርሰው ይችላል። አርፍዶ የሚነሳ ሰው ቀድሜ አጽድቼ ቀድሜ እንደዚህ እያለ ሰዓቱ ይሄድበታል። ግን በተቻለን አቅም እንደው ከምንነሳበት ወይም ተነሱ ከተባልንበት ቀደም ብለን ተነስተን ቁርሳችን ብልት አድርገን ያለውን ነገር ወደ ስራችን ብንገባ እና ጉዳቱ ለራሳችን ነው። ማንም በቃ አንድ ቀን እንኳን ራስ ምታት አሞሽ ለአንድ ቀን ታመሽ ውለሽ ብታድሪ የሚያሰራሽ የለም። ወላሂ ፎቅና ምድር እስከሮጥሽ ድረስ ላይና ታች እስከተንቀሳቀሽ ድረስ ሰርተሽ እስካቀረብሽ ድረስ ነው ሰው የሚወድሽ። ካለዛ ከነሱ ጋር ዝምድና የለም። አቅም እስካለሽ ጉልበት እስካለሽ ነው ዝምድና ከነሱ ጋር። ካለዛ አያውቁሽም፣ አታውቂያቸውም።
የምትሳፈሪበትን መንገድ ወይም ከቤቱ የምትወጪበት መንገድ ነው የሚፈለገው። ራስሽን ሁሉም ሰው በያለበት ራሱን መጠበቅ አለበት ብዬ ነው የማስበው። ዛሬ እንግዲህ ያለኝ ሀሳብ ይሄ ነው። ሀሳቤ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ቤቴን ሰብስክራይብ ማድረግ እንዳትረሱ። አበረታቱን፣ አጠንክሩን። ሀሳብ ካላችሁ አሳውቁን። ለሌላ ጊዜ በተለየና ጥሩ በሆነ ሀሳብ በጣም ብዙ ያሰብኩት ሀሳቦች አሉኝ። የራሴ ውጣ ውረዶቼን ያሳለፍኳቸውን ነገሮች ምናምን ብዙ የማስባቸው ነገሮች አሉ የማቀርባቸው እና አበረታቱን። በተቻላችሁ አቅም አጎብዙን፣ አጠንክሩን እላችኋለሁ። እወዳችኋለሁ።